የማይሸነፉ የሚመስሉት ዓለምን ያስደነገጠ የካሜሩን ድል። አንዳንድ ቀናት በታሪክ ውስጥ በቀላሉ አይታለፉም። አንዳንድ 90 ደቂቃዎች የእግር ኳስ ታሪክን ለዘላለም ይቀይራሉ። በ1990 የዓለም ዋንጫ ላይ የዓለም ሻምፒዮን አርጀንቲና፣ የእግር ኳስ ንጉሱ ማራዶና እና ማንም ያልጠበቃት ካሜሩን። ይህ የድል ታሪክ ብቻ አይደለም። ይህ ዓለም አፍሪካን በአንድ አይን ማየት የጀመረበት አዲስ ቀን ነው። ጣሊያን በዓለም ዋንጫ ድባብ ተሞልታለች። ጋዜጦች፣ ሬዲዮኖች፣ ቴሌቪዥኖች ሁሉም ስለ አርጀንቲና ያወራሉ። ማራዶና እንደገና ዋንጫ ያነሳል፣ አርጀንቲናን ማን ያቆማታል ተብሎ ነበር። እውነቱን ለመናገር ካሜሩንን የሚያስቡ ሰዎች ጥቂት ነበሩ። ነገር ግን በካሜሩን መልበሻ ክፍል ውስጥ ሌላ ታሪክ እየተጻፈ ነበር። ተጫዋቾቹ እርስ በርሳቸው ተያይዘው ቆመዋል። የሚያጡት ነገር እንደሌለ ያወራሉ። የሚያተርፉት ነገር ግን አንድ አህጉር ነው፣ አፍሪካ። የመክፈቻ ፊሽካው ተሰማ። አርጀንቲና ኳስ ይዛለች። ማራዶና ይሯሯጣል፣ ደጋፊዎቹ ይጮኻሉ። ግን ካሜሩን አትፈራም። በእያንዳንዱ ኳስ ላይ ትታገላለች፣ በእያንዳንዱ ሜትር ላይ ትፋለማለች። ከጊዜ ወደ ጊዜ የአርጀንቲና ደጋፊዎች መጨነቅ ጀመሩ። ከዚያ 67ኛው ደቂቃ ደረሰ። አንድ እርምጃ ማሻገሪያ ወደ ሳጥኑ ውስጥ ገባ። ሁሉም አይኖች ኳሱን ያዩታል። ከዚያም አንድ ጭንቅላት ተነሳ። ኦማም ቤክ ጎል አስቆጠረ። ኳሱ ከግብ ጠባቂው እጅ አምልጦ መረቡን አናወጠው። ስታዲየሙ ድንገት ጸጥ አለ። ዓለም ግራ ተጋባች። ጭንቀቱ ጨመረ። ካሜሩን አንድ ተጫዋች በቀይ ካርድ አጣች። ከዛም ሌላኛውንም 9 ተጫዋች ብቻ ቀረ። አሁንም ሁሉም አርጀንቲና ትመለሳለች ብለው አሰቡ። ግን ካሜሩን አልተንበረከከችም። እያንዳንዱ ተጫዋች ለሁለት ሰው የሚበቃ ሩጫ ሮጠ። እያንዳንዱ ኳስ እንደ መጨረሻ ኳስ ተከላከለ። የመጨረሻው ፊሽካ ተሰማ። ካሜሩን 1 አርጀንቲና 0። ያ ውጤት በሰሌዳ ላይ የተጻፈ ቁጥር ብቻ አልነበረም። ያ ለአፍሪካ ለዓለም የተላከችበት መልእክት ነበር። እኛም ታሪክ መስራት እንችላለን። እናም በዚህ ቀን በ1990 እንደ አውሮፓውያን አቆጣጠር አንድ ጨዋታ ብቻ አልተጫወተም። አንድ ታሪክ ተጻፈ። ታሪክና ዛሬ